ሄርሜላን ያያችሁ አላየንም ባካችሁ አላየንም ሄርሜላን ያያችሁ አቤልን አገኘው ሄርሜላን አገኘው። ትልልቅ ሰው ትመስሉኝ ነበር። በጣም ልጅ ጅል ናችሁ። በጣም ጅል ታውቃላችሁ። በተለይ ዳኒ ትልቅ ሰው ትመስለኝ ነበር። ቡራ የኔ ባላደራ ላሚ ቡራ ቡራ አቤል ቡራ ያልፈለጋችሁን ሰውን እንደዚህ አገታችሁ እንደዚህ ማረጋችሁ ግን ተገቢ አይደለም። ምን አረግን? እኛ አላገትናትም፣ ምንም አላረግም፣ አላየናትም። አሁን እንደዚህ ያረጋችሁ ትልቅ ይሆናል አይደል? ትልቅ ነገር ያረጋችሁ ነው ይመስላል። የሰው ስም አታጥፋ። ሄርሜላን አገታችሁ ጥሩ ልጅ አልነበር? እንነፋ ነበር እኮ ሄርሜላን ያያችሁ። ድሮ እኮ ሰው ሲጠፋ ህጻናቶች ሲጠፋ በጥሩምባ ነበር ይፈለገው። ኧረ ይኸውልህ አሁን ይኸውልህ መኪና ወይም ደግሞ የእሱን አፍ እንደ ጥሩምባ እንጠቀመው። ስማ አይሱዚ እንከራያለን፣ ከዛ ስፒከር እናስጭናለን። ሄርሜላን ያያችሁ ላገኘው በረታውን ከፍላለን። ከዛ ደግሞ እንደዚህ ባነር ለጥፋለን። አቤልና ጓደኞችን ሰብስበን እንሰጣችኋለን። ለጥፉልን እሺ፣ በየኮሪደር ላይ ማለት ነው። አሁን እንስተዋ ብሩ የማተሚያ ብር እሺ። ለነገሩ የሚይዞት ይጠፋል። ብሩ የሚይዞት ይጠፋል። ማስተማመኛ አይዞህ ለማንኛውም አሁን የት እንዳለሽ ነገር ዳኒ እንደዚህ ቢል ምንም አይመስለኝም ነበር። እሺ ስማኝ፣ ዳኒ እንደዚህ ቢል እኔን አያውቀኝም፣ በቅርቡ ነው ያወቀኝ። እንደዚህ ቢል እንደፈለገ ቢል ምንም አይመስለኝም ነበር። ግን አንተ አብረን አድገን አብረን ብዙ ነገር አሳልፈን ጓደኛ ላይ ወይ ደግሞ ወንድም ላይ እንደዚህ ስታደርግ አንተ ኤፍሬም በጣም ጨካኝ ሰው ነህ። እንደዚህ አይደረግም። ለማንኛውም ጓደኛ ላይ ኤፍሬም እንዴት አብሮ አደገ ላይ እንዴት ታደርጋለህ ኤፍሬም? በጣም እናንተ ማይጠበቅ ነገር ልክ አይደለም። እንዴ አቤል እንዴ ኧረ ቆይ አቤል ኧረ ሄርሜላ ኧረ አቤል ተው። ይሄ ልጅ ራሱን የሆነ ነገር እንዳያደርግ በእናትህ በጣም ተናደደ። ስሜት ልከተለው ይሁን ነገር እንዳያደርግ